ፈጣሪያችን እግዚአብሔር በሰማይ ላይ ሆኖ ለምን አላዳነንም? መለኮታዊ መውረድን በትንታኔ እንመለከታለን። በመጀመሪያ የፈጣሪን የርቀቱን ሚስጥር እንይ። ፈጣሪ ማን ነው? እርሱ ከጊዜና ከቦታ በላይ የሆነ ዓለማትን በቃሉ ይሁን በማለት ያስገኘ ማንም ሊቀርበው የማይችልና ከህሊና በላይ የሆነ ብርሃን ውስጥ የሚኖር ገዥ ነው። ሚታይና የማይታየውን ነፍስና ሥጋን ፈጠረ። ሰማይና ምድርን በቅዱስ ሐሳቡ ምድርን ዘረጋ። ታዲያ አንድ ጥያቄ ለዘመናት የሰው ልጅ አእምሮ ሲያባንን ኖሯል። የሰው ልጅ ለማዳን ለምን የግድ ወደ ምድር መምጣት አስፈለገ? እንዲህ ያለ ግርማ ያለው አምላክ ለምን የሰውን ማንነት ለብሶ መጣ? ለምን የሰውን ደካማነት ለብሶ መጣ? ካለበት መንበር ሆኖ በቃሉ ብቻ ዓለምን ድነሻል ቢላት ማን ይከለክለው ነበር? ቻናሉን ለመደገፍና አዳዲስ ነገሮች እንዲቀርቡላችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። የዛሬው ጥያቄ ለሰው ልጆች ታሪክ ውስጥ ከተነሱ ጥያቄዎች ሁሉ እጅግ ጥልቅና ረቂቅ የሚባለው ነው። የዚህን መለኮታዊ ምስጢር ጥልቀት ራሱን ዝቅ አድርጎ ወደኛ የመጣበትን 7 ረቂቅ ምክንያቶች እንመረምራለን። አንደኛውና የመጀመሪያው ምስጢር The nature of love ነው። የመጀመሪያው ምክንያት የፍቅር ተፈጥሮ ነው። ፍቅር በሩቅ ሆኖ ትዕዛዝን መስጠት አይደለም። እውነተኛ ፍቅር አብሮ መሆንን ይጠይቃል። ፈጣሪ በሩቅ ሆኖ ቢያድነን ኖሮ ኃይሉን እናውቅ ነበር። ነገር ግን ፍቅሩን አንረዳም። አንድ ንጉሥ ታዲያ ለታሰረ ሰው የይቅርታ ደብዳቤን ቢልክለት ቸርነቱን ያሳያል። ነገር ግን ንጉሡ ራሱ ሄዶ ወደ እስር ቤት ወርዶ የእስረኛውን ልብስ ለብሶ አብሮ በመቀመጥ ነፃ ቢያወጣው ፍቅሩን በተግባር ገለጠ ይባላል። ፈጣሪ እኛን ለማዳን ብቻ ሳይሆን እኛን ለመሆን መጣ። ሁለተኛው ምስጢር የሰው ልጅ ነፃ ፈቃድ ነው። ፈጣሪ ሰውን የፈጠረው እንደ ግዑዝ ነገር በግዳጅ እንዲታዘዝ ሳይሆን በራሱ ፈቃድ እንዲወደው። በሩቅ ሆኖ በኃይል ቢያድነን ኑሮ የሰጠን ነፃነት ይጋፋው ነበር። ማዳኑ በግዳጅ ሳይሆን እርሱ ራሱ የሰውን ተፈጥሮ ለብሶ በሰው ውስጥ ሆኖ ዲያብሎስም በሰውነቱ ድል ማድረግ ነበረበት። ሰው የሰበረውን ሰው እንዲጠግነው ፈጣሪ ሰው ሆኖ መጣ። ይህ መለኮታዊ ፍትህ ነው። ሌላኛው ምስጢር ዘ ፓራዶክስ ኦፍ ላይፍ ነው። ሞትን በሞት መሻር። ይህ እጅግ ጥልቅ ምስጢር ነው። መለኮታዊ ሞት ደግሞ በመለኮት ፊት መቆም አይችልም። የሰውን ልጅ የያዘውን ሞት ለመርታት ፈጣሪ መሞት የሚችልን ሥጋ መልበስ ነበረበት። ሞት ውስጥ ገብቶ ሞትን ከውስጥ ለማፍረስ የግድ ሰው መሆን ነበረበት። ሞት ፈጣሪን ተራ ሰው ነው ብሎ ሲውጠው በውስጡ ያለው መለኮታዊ እሳት ሞትን አቀለጠው። ሞት በሕይወት ተዋጠ። ሌላውን ምክንያት ስናይ ለኛ አርአያ ለመሆን መሆኑን እንመለከታለን። እኛ ወደ እርሱ መውጣት ስላልቻለን እርሱ ወደኛ ወረደ። እንዴት መኖር ለሚለው ጥያቄ በደመና ላይ ሆኖ መመሪያ ከመስጠት ይልቅ መሬት ላይ ሆኖ አሳይ። እንዴት ይቅር ይባላል፣ እንዴት እንደሚጸለይ፣ እንዴት እንደሚወደድ በተግባር አስተማረን። ፈጣሪ ሰው የሆነው ሰው መለኮታዊ ባህሪን እንዲላበስ ነው። እርሱ እኛን መስሎ የመጣው እኛ እርሱን እንድንመስል ነው። በሌላ በኩል የእርሱ መውረድ የኛ መነሳት ስለሆነ ነው። ስለዚህም ፈጣሪ የመጣው ስለደከመው ወይንም ሌላ መንገድ ስለጠፋ አይደለም፣ እኛን ስላከበረን እንጂ። የሰው ልጅ ክብር ወደ ነበረበት ለመመለስ ራሱን ዝቅ አደረገ። ይህ ምስጢር ዛሬም በልባችን ውስጥ ትልቅ ትርጉም አለ። እርስዎ ፈጣሪ ወደ እርስዎ ሕይወት ዝቅ ብሎ እንደመጣ ተሰምቶት ያውቃል? ይህን ረቂቅ ምስጢር ለወዳጆ በማጋራት የብርሃን ተካፋይ ያደርጓቸው። ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ የ40 ቀናቱን የነፍስ ጉዞ እናያለን። ሰላም።